ወይኔ ጉዴ ፈላ። ወይኔ ምንድነው የማደርገው? ጉዴ ፈላ። አባት 2.5 ሚሊዮን ብር የተጻፈበት ቼክ አግኝቷል። የድርጅት ነው እሱ። ካልተገኘን ይታሰራል። ይቅርታ፣ እኔ ምንም የማውቀው ነገር የለም። ምን አድርግ ነው የምትይው? አባት 2.5 ሚሊዮን ምንድነው? ሴትዮ ጤና የለሽም እንዴ? እባክሽ ወደዛ ዞር በይ። እናት ምንድነው? አትጠጋኝ አልኩህ አይደለ? ቅድም ስላንቋሸሽኩ በዚህ መበቀል ነው አይደል? አምጣ ብሬን፣ አምጣ ብሬን፣ ሌባ አምጣ ብሬን። እኔ ሌባ አይደለሁም እህቴ። የወደቀብሽን አንስቼ ሌላ ሰው እንዳይወስድብሽ ብዬ አንስቼልሽ ነው የመጣሁት። ቆይ አንተ እንዴት አልወሰድከውም? ማንም እኮ አላየህም ነበር። ይሄን ብር እኮ ብትወስዱ አንተ ህይወት ይቀየር ነበር። እኔ እንደዛ አንቋሸሽ ይከል ነበር። እኔ ደሃ የሆንኩት በኪሴ ነው እንጂ በህሊና አይደለም። መሬት ላይ ስለተቀመጥኩኝ ካንቺ በታች ሆንኩ ይመስልሻል? እኔ ካንቺ እኩል ክብርና ህሊና አለኝ። ይሄ ቼክ ላንቺ አዲስ መኪና ሊገዛልሽ ይችላል። ለኔ ግን ይሄን የመሰለ የውስጥ ሰላሜን ይገዛልኛል። እህቴ ፈጣሪ ካንቺ ጋር ይሁን።